ትዳር እምቢ ብሎኝ አባቴ ገርግር አለብሽ ትዳር እምቢ ብሎኝ አይነ ጥላ አለብሽ በጊዜ ብታገቡ ይሻላችኋል ገርግር እያላችሁ የምትጃጃሉ እኔ እውነቴን ነው ቀድሞም ቢብዛችሁ ውስጥ ሚስትሉ ኑራችሁ እድሜያችሁ አለፍ ሲል ገርግር ይህ ነውር ነው በእውነቱ ጋኔን የለባችሁም ራሳችሁ ጋኔን እንዳትሆኑ ልክ እኔ ጋኔን ታለብኝ አትበሉ አዛኝን ሰሞኑን አንድ ባይታው እየተናገሩትን ልንገራችሁ መቼስ እንግዲህ ደግሞ እናንተ የምትሉትን ማውቀዋለሁ በሉኝ ቀንተ በሉ ችግር የለም በሉ መቀበል ከዚያ ምን አሉ ምንድነው እንዴት ተሳስተዋል እርስዎ እሳቸው አጋንንትን ባጋንንትን የሚያወጡ ሐሰተኛ ባይታዊ ናቸው ካሏችሁ አሉ እሺ በስራዬ መኑ በሏቸዋል በማን መኑ ወይ መዳሪያ በስራዬ መኑ ማለት የሚችል እኮ እግዚአብሔር ብቻ ነው ክርስቶስ ብቻ እኮ ነው ፍጡር እኮ ስራ አለኝ አይል ውሻ በቤተ ክርስቲያን ለብዙ ትርጉም ነው የሚውለው በሰይጣን ይተረጎማል ከሃይማኖት ባፈነገጡ ወንድሞቻችን ወይም ከፍለው በሚያምኑ መናፍቃን በእነሱ ይተረጎማል በሰይጣን ይተረጎማል በቅዱሳንም ይተረጎማል ውሻ ማለት በምዕመናንም ይተረጎማል ውሻ በራሱ ተፈጥሮና በራሱ ዓለም መልካም ፍጡር ነው ሰው ግን የውሻን ጠባይ ሲወስደው ደግሞ ልክ አይደለም ለምሳሌነት የሚሆነውን መልካሙን ግን እንወስደዋለን የውሻ መልካም ጠባዩ ጌታውን ያውቃል የጌታውን ቤተሰቦች ያውቃል ንቁ ሆኖ ቤት ይጠብቃል በመዓዛ የመለየት ጸጋ አለው ውሻ ጠላትም አያስገባም እነዚህ ውሾች እነማን ናቸው ሲባል ቅዱሳን አባቶቻችን ነው ውሾች የተባሉ በቅዱስ ዳዊት አነጋገር ሙሴና አሮን ናቸው ውሻ የጌታውን ቤት ታምኖ እንደሚጠብቅ እነሱም የጌታቸው የእግዚአብሔርን ቤት ሳይመቻቸው የጠበቁ ናቸው ውሻ ሰው ባረፈበት ሰዓት በማይመች ሰዓት በሌሊት ጦር ይወረወርበታል ድንጋይ ይወረወርበታል ሌላም ነገር ይደረግበታል በዚያ ሰዓት ግን ለሰዎች ቤዛ ሆኖ መከራ እየተቀበለ ሲጮህ ቤት ሲጠብቅ ለሰዎች እረፍት ሰጥቶ ያድራል ልክ እንደዚህ ሙሴ አሮን በማይመች አገር በማይመች ቦታ በማይመች ንጉስ መሃል የማያምን ንጉስ ብቻ አይደለም የሚያምኑት ሲወለዱ ወንዝ የሚወረውር ጨካኝ ንጉስ ባለበት ጊዜ የእግዚአብሔርን ብርሃን በስጋቸውም በነፍሳቸውም ይዘው ለጨለመበት ሕዝብ ያበሩ የነበሩ ለጌታቸው የታመኑ ናቸው ውሻ መጀመሪያ ሲጮህ ለራሱ እየፈራ ነው የሚጮኸው ታውቃላችሁ ይሄንን ውሻ እኮ ቤት ለመጠበቅ ብሎ ጮህ አያውቅም ውሻ የሚጮኸው ፈርቶ ነው የሚጮህ ለራሱ መጮህ ይጀምርና ለራሱ የጮኸው ለቤት ይሆናል ቅዱሳን መጀመሪያ ተጋድሎ ሲጀምሩ ለራሳቸው ነው የሚጋደሉት ወዮልኝ ለኔ ነፍሴ በእግዚአብሔር ፊት ስትቆሚ ምን ትመልሻለሽ ቅድመ መኮንነ ጽድቅ እያፍሮ ለባይል በእንተ ብኢሉ ባለጸጋውን ስለ ባለጸጋነቱ የማያፍር ድሃውን ድሃ ነህ ብሎ አይፈርድለትም መልካም ከሰራ ብቻ ይፈርድለታልና በዚያ ዳኛ ፊት በቆምሽ ጊዜ ምን ትመልሽለታለሽ እያሉ መጀመሪያ ለራሳቸው ይጋደላሉ እንዲሁ ክርስቲያኖችን ቅዱሳንን እግዚአብሔር በራሳቸው ክብር ብቻ ሰውሮ አያስቀራቸውም እንዲገለጡ ብርሃናቸው ለሰው እንዲተርፍ ያደርጋቸዋል ለነሱ ከበራላቸው በኋላ በእግዚአብሔር ብርሃን ከታተሙና በዚህ ከተቀደሱ በኋላ ለሌላው ይተርፋሉ እና ተራቡም ተጠሙ ተናቁም ተከበሩ ተደመጡም አልተደመጡም የጌታቸውን ቤት የሚያገለግሉ ቅዱሳን ታማኝ ውሾች ይባላሉ ፍቅር የሌለው ሰው አንገቱን እንደ ቀለበት እስከሚቀጥን ድረስ ቢሰግድ እንኳን ከለፋበት ስግደት የሚያተርፈው ነገር የለውም ማለት ምንም መስዋዕት ቢያቀርብ ቤተክርስቲያን በእንቁ በወርቅ ቢሰራ ለምን ወርቅ አይኑን ግድግዳ አድርጎ ቤተክርስቲያን ለምን አይሰራ ለምን ገዳም አይሰራ ለምን አብነት ትምህርት ቤት አይሰጥም
ልጁን እንኳን ቢገብር ለምን አንገቱን ቆርጦ አይሰጥም? ፍቅር የሌለው ሰው ሰማዕት ቢሆን እንኳን አይጸድቅም። ስለዚህ እኛ የክርስቶስ መዓዛ ነን። ውሻ የጌታውንና የቤተሰቡን መዓዛ ለይቶ ያውቃል። እኛም ትክክለኛ የእግዚአብሔር አገልጋዮች የቤቱ ጠባቆች ከሆን መጀመሪያ መዓዛችን እንለይ። ኦርቶዶክሳዊ መዓዛ ይኑረን። ከደመቀበት የምንዘፍን መሆን የለብንም። እንደ ጎርፍ የምንነዳ መሆን የለብንም። የራሳችን ባይታዊ፣ የራሳችን ሰባኪ፣ የራሳችን መነኩሴ ሊኖረን አይገባም። የቤተ ክርስቲያን ሰባኪ፣ የቤተ ክርስቲያን ባይታዊ፣ የቤተ ክርስቲያን መነኩሴ፣ የቤተ ክርስቲያን እረኛ ነው እንጂ የግል ደጋፊ የምንሆነው ሰው ሊኖረን አይገባም። ግለሰብ የምንከተል መሆን የለብንም። መዓዛችሁን ለይ።